የእንግሊዝ ኩራት ብንለው ያንሰዋል ቸልሲ እውነት ለመናገር ልክ እንደ እግር ተመልካች ስትመለከተው ቸልሲ ላይ ብዙ ነገሮች ይፈይዛሉ ይቀለዳሉ ክለቡ ያሳካቸው ስኬቶችን ከየትኛውም ክለብ ያልተናነሰ ስኬት ነው ያሳካው ለምሳሌ የእንግሊዝ ፕሪሚየር ሊግን ብናነሳ 6 ጊዜ ያሸንፏል አምስቱ በአዲሱ አወቃቀር ወይ ደግሞ ከ1992 በኋላ ያሸነፋቸው ዋንጫዎች ናቸው ከዛ በፊት የእንግሊዝ ታላቁ የሊግ እርከን ተብሎ በሚጠራው ፈርስት ዲቪዥን በመንለው ደግሞ የመጀመሪያ ዋንጫ አሳክቷል በአውሮፓ ሻምፒዮንስ ሊግ 2 ዋንጫዎችን አሸንፏል የክለብ ወርልድ ካፕ ለመጀመሪያ ጊዜ በ32 ክለቦች መካከል የተደረገውን ውድድር ያሸነፈው ቸልሲ ነው በውድድሩና ባየር ሙኒክ ማንቸስተር ሲቲ ፓሪስ ሴን ጀርሜን የመሳሰሉ ክለቦች በተገኙበት በአውሮፓ እግር ኳስ ማህበር የሚዘጋጁ ሁሉንም ዋንጫዎች በማሸነፍ ብቸኛው የእንግሊዝ ክለብ ስለዚህ ቸልሲ በዋንጫዎች የታጀበ ብቻ ሳይሆን የእንግሊዝ ኩራት ለመባል ምንም የሚያንሰው ነገር የለውም ብዬ አስባለሁ በእርግጥ ቸልሲ ቤት ውስጥ የተለመዱ ነገሮች አሉ አንድ አሰልጣኝ ሲሾም ዋንጫዎችን ማሸነፍ ብቻ ይጠበቅበታል በተለይ ባለፉት አመታት በአውሮፓ ውስጥ የተመለከትናቸው ታላላቅ አሰልጣኞች ቸልሲን መርጠዋል አሁን ከ2022 በኋላ የመጣው ቸልሲ ግን ዋንጫን የሚያሸንፉ ብቻ አሰልጣኞች ሳይሆን የአሜሪካውያኖቹ ባለሀብቶች 19 አመታትን በቸልሲ ቆይተው ከለቀቁ በኋላ ሮማን አብራሞቪች እነዚህ ሰዎች ከመጡ በኋላ ግን በቸልሲ ቤት ውስጥ ችግሩ ያለው የዋንጫ ብቻ አልመሰለኝ ለምሳሌ በ2022 ቶማስ ቱሄል ሲሰናበቱ የአውሮፓ ሻምፒዮንስ ሊግ እና ሱፐር ካፕን አሸንፈው ነው የተሰናበቱት ይህ በጣም በቸልሲ ምናልባት ባለፉት አመታት በቸልሲ ቤት ውስጥ ከተሰናበቱ አሰልጣኞች መካከል የብዙ የቸልሲ ደጋፊዎችን የሚያንገበግብ ሁኔታ ይመስለኛል ምክንያቱም ቶማስ ቱሄል በጣም ጥሩ ስራ እየሰሩ ስለነበር ማንቸስተር ሲቲን ጭምር አሸንፈው ነው የአውሮፓ ሻምፒዮንስ ሊግ ያሸነፉት የፕሪሚየር ሊግ ጉዟቸው በቀጣይ አመታት ይህንን ቡድን ሻምፒዮን እንደሚያደርጉት ማሳያዎችና ፍንጮች ነበሩ ከሳቸው ስንብት በኋላ በርካታ አሰልጣኞች ተቀያየሩ ግራሃም ፖተር መጡ ማውሪዚዮ ፖቼቲኖ መጥተዋል ፍራንክ ላምፓርድ ኬርቴከር ሆኖ መጥተዋል አስታውሳለሁ ለ2 ቀን ለ3 ቀን ሁሉ የመራው ብሩኖ ሳልተር የነበረበት አጋጣሚ ነበር የቀድሞ የብራይተን ምክትል አሰልጣኝ አጠቃላይ ስትመለከተው በእነዚህ ሂደቶች ውስጥ ካለፉት አመታት ይልቅ የተረጋጋው በኤንዞ ማሬስካ ነበር ቸልሲ ብዬ ነው ማምነው ቸልሲ ልክ ከተረጋጋ ልክ ስታንፎርድ ብሪጅ ሲደርሱ ኤንዞ ማሬስካ 47 ያህል ተጫዋቾች ነው መልበሻ ክፍል ላይ እየጠበቃቸው ያንን ሁሉ አጽድተው የሚፈልጓቸውን ተጫዋቾች ብቻ አስቀርተው በአንድ አመት ቆይታቸው ቸልሲን ወደ አውሮፓ ሻምፒዮንስ ሊግ ከ2 አመታት በኋላ መልሰው ክለብ ወርልድ ካፕን አሸንፈው የአውሮፓ ኮንፈረንስ ሊግን አሸንፈው በዘንድሮ የውድድር አመት በደረጃው 5ኛ ላይ ሆኖ ምናልባትም የአውሮፓ ሻምፒዮንስ ሊግ ለቸልሲ ትልቅ ጥያቄ አልነበረም እኚህ ሰዎች የቸልሲ ባለቤቶች አላማቸው ምንድነው ኦን ለክለቡ ስለሚቆረቆሩ ነው ወይስ እያንዳንዱ ፈጣን የሆኑ ውሳኔዎቻቸው አሰልጣኞች ለነሱ ተገዢ ካልሆኑ በክለቡ የመቆየታቸው እድል ጠባብ ያደርገዋል ባለፉት 19 አመታት እንደዚህ አይነት ነገሮች ብዙ አትሰማበትም ቸልሲ ሮማን አብራሞቪች ካላቸው ቢዝነስ ሁሉ ትልቅ ትኩረት የሚያደርጉት ለቸልሲ ቢሆንም ተርፋቸውን ግን አስበው ያውቁ ያ ደግሞ ባለፉት አመታት ቸልሲ ግርማ ሞገስን አላብሰውት በቸልሲ በአውሮፓ ውስጥ ከሚገኙ ተፎካካሪ ክለቦች መካከል አንደኛው እንዲሆን አድርገውታል እውነተኛ ፍቅር ነበራቸው ለቸልሲ የነዚህ ሰዎች ግን በየጊዜው አሰልጣኞችን የሚቀይሩት ለምሳሌ ባለፉት አመታት ማውሪዚዮ ፖቼቲኖ ቀየሩት ብንልም ጊዜ አልተሰጣቸውም እውነት ለመናገር እርግጥ ውጤታቸው ያን ያህል አሳማኝ ነበር አልነበር ግራሃም ፖተር አሳማኝ አልነበር በወቅቱ ከነበሩት ውስጥ ኬርቴከር ሆኖ የመጡት ፍራንክ ላምፓርድም ያን ያህል አሳማኝ አልነበረም ግን አትሊስት ክለቡን ስለሚያውቀው በዛ ልክ ክለቡን እስከ ውድድር አመቱ መጨረሻ ድረስ እንዲያቆይ በሚል የተደረገ ውሳኔ ነበር ቶማስ ቱሄል ስኬታማ ሆኖ ነው የለቀቁት በቸልሲ ኤንዞ ማሬስካ ስኬታማ ነበሩ ነገር ግን እሺ ውሳኔው ተወሰነ አሁን ያሉት ሂደቶች እንምጣ ለምሳሌ የተረጋጋው ቸልሲ አሁን ብዙ መስቀልቅል ውስጥ እየገባ ነው ተጫዋቾች አንድም ተጫዋች በኤንዞ ማሬስካ ስር አንድም ተጫዋች መጥፎ ነገር ሲያወራ ሰምተናናቅ በወጣቶች የተገነባ ያን ያህል ስኳድ ያን ያህል ስብስብ የያዘው ቸልሲ ሚዲያዎች ላይ የምትሰማበት አጋጣሚ አልነበረም የትኛው ተጫዋች ሰለፍ አይሰለፍ ሚዲያ ላይ ስለ ቸልሲ መጥፎ ነገሮች የምንሰማበት ጊዜ አቁቶ ነበር በኤንዞ ማሬስካ ስር ያንን ያደረጉት የሚመስለኝ ኤንዞ ማሬስካ የክለቡ ባለቤቶች እጃቸው እንዳያስገቡ ወይ ደግሞ ጣልቃ እንዳይገቡ ያደረጉበት መንገድ ስኬታማ ነበር ማለት ነው እንጂ ከወጡ በኋላ ኮዛ አትሌቲክ ያወጣው መረጃ ላይ እነ ቶድ ቦህሊ ባሰላለፍ ጭምር ጣልቃ ለመግባት እጃቸውን ሲያስገቡ እንደነበር ነገር ግን ኤንዞ ማሬስካ ይሄንን ለመከላከል ጥረቶች ሲያደርጉ እንደነበር ተመልክተናል ተጫዋቾቹም ደስተኞች ነበሩ አሁን ይሄንን ሁሉ አለፍንና ከዋንጫ በላይ እነሱን የሚታዘዝ አሰልጣኝ ካልሆነ ያሰናብታሉ